የሚሰጡን እጅግ የምንወዳቸውና እናከብራቸው በመዲናችን በአዲስ አበባ ሀገረ ስብከት በመርካቶ ደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን የመጽሐፍ መምህር ሆነው የሚያገለግሉ መጋቤ ሐዲስ መምህር አምደወርቅ ይሆናሉ። እሳቸው የሚናገሩበትን አንደበት እኛ ደግሞ የምንሰማበት ሰሚ ልቦና አምላካችን እግዚአብሔር ያድለን። ቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምሕረቱ በቸርነቱ በፍቅሩ ሰብስቦ በቤተ መቅደሱ እንድንገኝ ስለ ስሙ እንድንዘምርለት ሕያው ቃሉንም እንድንሰማ ይረዳን። የአባቶቻችን የቅዱሳን አምላክ የእኛም አምላክ ሉለ ባህሪ ቅዱሰ ባህሪ አምላካችን እግዚአብሔር ከሁሉም በፊት ከሁሉም አስቀድሞ ክብርና ምስጋና ለስሙ ይሆንልን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ መምህራነ ወንጌል፣ እጅግ የተወደድከው ወንድማችን ዘማሪ ዲያቆን መለሰ፣ እንዲሁም አጥንትን የሚያለመልመውን ዝማሬውን ውበት የሚሰጥ የጣትና የጅማት አገልግሎት መንፈስ ቅዱስን የሚያቀርብ ርኩስ መንፈስን የሚያርቅ ጸጋ የተሰጠህ ወንድማችን ዘማሪ ዳንኤል በክርስቶስ ፊት ለዝማሬ ተውባችሁ ደምቃችሁ የቀረባችሁ የእግዚአብሔር ስጦታዎች የደብሩ ሰንበት ትምህርት ወጣቶች በክርስቶስ በደሙ የከበራችሁ እግዚአብሔር በአብ ተስቦ በረድኤት አቅርቦ በተቀደሰው ስፍራ የሰበሰባችሁ ምዕመናን ወምዕመናት ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ ያልተለየን ሰላም ለሌለው ዓለም ሰላምን የሚሰጥ ለውድቀታችን ትንሣኤና ድጋፍ የሆነ መድኃኔ ዓለም ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ፍጽምት በምትሆን ምስጋና ክብርና ምስጋና ለስሙ ይሁንልን። እናትነትን ከድንግልና ቅድስናን ከንጽህና አስተባብራ አስተካክላ የያዘች ዓለም እንዲድን ምክንያት የሆነች እመቤታችን ቅድስት ድንግል ማርያም እግዚአብሔር ባከበራት ክብር መጠን ስሟ የተመሰገነ ይሁን። ለነቢያት ትንቢትን እንዲናገሩ ለሐዋርያት ወንጌልን እንዲሰብኩ ለሰማዕታት በደም እንዲጋደሉ ቅዱሳን ጻድቃን በገዳም እንዲጸኑ ሊቃውንት መጻሕፍት እንዲተረጉሙ መምህራን እንዲያስተምሩ ካህናት ሰውን ከእግዚአብሔር እግዚአብሔርን ከሰው እንዲያስታርቁ ዲያቆናት በንጽሕና እንዲኖሩ ምዕመናን በሃይማኖታችሁ ጸንታችሁ እንድትኖሩ የሚያጸና የሚረዳ አምላካችን እግዚአብሔር በዚህ ሰዓት በተቀደሰው ስፍራ ሰብስቦ ሕያው ዘላለማዊ ቅዱስ የሆነውን ቃል እንድንማር እኛ ልጆቹ የእርሱ መልካምና ቅዱስ ፈቃድ ይሆንልን። ሁላችሁም በአንድ ድምፅ መድኃኔ ዓለም በሉ። ድገሙት። አሁንም ድገሙት። ርዕሳችን ምንድን ነው ማለት ነው? በዚህ ርዕስ ነው የምንማረው። አምላካችን እግዚአብሔር ሚስጥሩን ለሁላችንም ያድለን። በዚህ ርዕስ ውስጥ አጠር አድርገን ሰዓታችን ተጠቅመን አንደኛ የስሙን ትርጓሜ ምን ማለት ነው፣ ከየት መጣ፣ እኔ እውቀት እንድታውቁ ነው የምፈልገው፣ ተንጫጭተን እንድንል አልፈልግም። በሁለተኛ ደረጃ መድኃኔ ዓለም ወደዚህ ዓለም ለምን መጣ፣ በመጨረሻ ከመድኃኔ ዓለም ምን እንማራለን። እችን ብቻ የምናነሳው እግዚአብሔር በነገር ሁሉ ይርዳል። አሜን በሉ። በነገር ሁሉ ይርዳል። የሥጋ ነገር አውርተን የማይጠቅም ነገር ተናግረን እንዳንወድ እሱ በቸርነቱ ይጠብቃል። መድኃኔ ዓለም ለዚህ ቃል መነሻ የመጽሐፍ ቅዱስ ክፍል አለው። መድኃኔ ዓለም ኢየሱስ፣ አማኑኤል፣ ክርስቶስ የሚሉት እነዚህ የክርስቶስ የሥጋዌው ስም ናቸው። ወይም ደግሞ ሰው ስለሆነ ደግሞ ፍጹም አምላክ ስለሆነ የወጣለት ስም በደንብ እንድትሰሙ እፈልጋለሁ፣ እንድታውቁ እፈልጋለሁ። ኢየሱስ የሚለው ስም እስቲ በሉ ኢየሱስ የሚለው ድገሙት። አሁንም ድገሙት። ኢየሱስ የሚለው ይህ ትልቅ ስም ለዓለም ትልቅ ተስፋ የሆነ ስም፣ ዓለምን ያስደነቀ ያስደመመ ስም፣ መላእክት ሳይቀሩ የሚሰግዱለት ስም፣ የመዳኛ ቀንድ የሆነ ስም የወጣለት ሰው ፍጹም ሰው
ፍጹም አምላክ ስለሆነ ምን አልኳችሁ? ምን አልኳችሁ? ኢየሱስ የሚለው ስም ይወጣለት ምን ስለሆነ ነው? በጣም ጥሩ። አማኑኤል የሚለውም ስም እንደዛው ሳላበዛ አማኑኤል የሚለውም ስም ለአምላክነቱም ለሰውነቱም የወጣ ስም ነው። መድኃኒዓለም የሚለው እንደዛው፣ ክርስቶስም እንደዛው። ብዙ ሚስጥር አለው። እዛ ውስጥ ገብቼ ሰዓት አልወስድባችሁ። አንደኛ ለአይምሯችሁም ስለሚከብዳችሁ ይህ በሊቃውንት ደረጃ የሚሰጥና በእናንተ ደረጃ የሚሰጥ እኩል ስላለ፣ ስለዚህ ይህ ስም ዓለም ተስፋ ያደርገው የነበረ ስም፣ ነቢያት ትንቢት ይናገሩለት የነበረ ስም፣ ምሳሌ ይመሰልለት የነበረ ስም፣ መላእክትም ይገለጽ ዘንድ በአጭር ቁመት በጠባብ ደረት ተገልጦ ስሙ ኢየሱስ ተብሎ፣ ስሙ መድኃኒዓለም ተብሎ፣ ስሙ ክርስቶስ ተብሎ፣ ስሙ አማኑኤል ተብሎ ታይቶ ተዳስሶ ተጨብጦ በሥጋ ተወስዶ ያዩት ዘንድ መላእክት ሳይቀር ተስፋ ያደረጉት የተመኙት ስም ነው። በመጽሐፈ ኪዳን እንዲህ ተብሎ እንደተነገረ ዘያፈቶሙ ለመላእክት ያውጥዎ፣ መላእክትን በአጭር ቁመት ምን አልኳችሁ? በሰው መጠን ማለት ነው። አጭር ቁመት ማለት በሰው መጠን ማለት ነው። በምን መጠን ማለት ነው? በሰው መጠን ማለት ከእግር እስከ እግር ጥፍር እስከ ራስ ፀጉር፣ ከራስ ፀጉር እስከ እግር ጥፍር፣ ከግራ ቀኝ እስከ ቀኝ ክንድ ያለው አካል አጭር ቁመት ጠባብ ደረት ይባላል። በአጭር ትርጓሜ የሰው ልክ መጠን ማለት ነው። ሰዋዊ ባህሪ ማለት ነው። አዳማዊ ባህሪ ማለት ነው። በሴቶች ከሄድንም እንደዛው ሔዋናዊ ባህሪ ማለት ነው። ስለዚህ ይህ በአጭር ቁመት በጠባብ ደረት ተወስኖ ሲበላ ሲጠጣ ሲደክመው ሲነሳ ሲቀመጥ ሲሄድ እንዳላዋቂ ነገሮችን የት ነው ያሉት እያለ ሲጠይቅ ምሳሌ ቅድም መምህራችን በመግቢያ ላይ ሲናገሩት እንደነበረ አልዓዛርን አይቴ ቀበርክም እውል አልዓዛር እሆይ ወንድሜን አልዓዛርን ወዳጄን አልዓዛርን የት ቀበራችሁት ብሎ መጠየቅ የሚስማማውን ባህሪ አድርጎ ይገለጽ ዘንድ ይታይ ዘንድ ተስፋ የተደረገ ስም ነው ክርስቲያን። ምን የሚለው ስም? አንደኛ ኢየሱስ የሚለው ስም፣ ሁለተኛ አማኑኤል የሚለው ስም፣ ሶስተኛ ክርስቶስ የሚለው ስም፣ መድኃኒዓለም የሚለው ስም። ሰዎች ሁሉ ጠርተውት ያልፉበት ዘንድ የሚገባ ስም ነው። የቤተ ክርስቲያን ውበት የሆነ ስም ነው። የእያንዳንዳችን እረፍት የሆነ ስም ይህ አሁን የጠቀስኩላችሁ ስም ነው። መድኃኒዓለም የሚለው ስም እረፍት ለሌለው ዓለም እረፍት የሆነ ስም መድኃኒዓለም የሚለው ስም፣ ሰላም ለሌለው ዓለም ሰላም የሚሆነው ስም ክርስቲያኖች መድኃኒዓለም የሚለው ስም። ቤተ ክርስቲያን በወጀብ ውስጥ የምታርፍበት፣ በመከራ ውስጥ ድል አድርጋ የምታርፍበት፣ የምትሻገርበት ትጥቋ የሆነ ስም። ከቃሉ ጋር ናችሁ? እየሰማችሁ ነው? ትጥቋ የሆነ ስም፣ ማረፊያዋ የሆነ ስም፣ ማሸነፊያዋ ድል ማድረጊያዋ ስም። ይህ መላእክት እንኳን ሲጠሩት የሚንቀጠቀጡበት ስም፣ ግን በእኛ ሥጋ የተገለጠ ስም፣ በእኛ ባህሪ የተገለጠ ስም መድኃኒዓለም የሚለው ስም። የዚህ የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ጀምሮ ያለው ቃል የአእምሮ ያፈለቀው አይደለም። ዝም ብሎ የመጣ ስም አይደለም። መድኃኒዓለም የሚለው ስም መጽሐፍ ቅዱስ ላይ የለም ሊሏችሁ ይችላል፣ ግን አለ። ቃሉ የግዕዝ ቃል ነው። ሲተረጎም የዓለም መድኃኒት ማለት ነው። እስኪ የዓለም መድኃኒት ነው በሉ እንጂ ድገሙት። አሁንም ድገሙት። መድኃኒዓለም ማለት ኢየሱስም ማለት በቃ እሱ። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ መልአኩ ቅዱስ ገብርኤልም ቢሉ ሌላም መልአክ ቢሉ ያልታወቀ መልአክም ቢሉ ክርስቶስ በቤተልሔም ያ ሕፃኑ ከንጽሕት ቅድስት ድንግል ማርያም በተወለደ ሰዓት በከብቶች ግርግም ተኝቶ ሳለ ሰማይን በደመና የሚሸፍነው ጌታ፣ ምድርን በስነ ጽጌያት ውበት ያስዋበው ጌታ፣ ለሰው ልጆች ለአእምሮ እውቀትን የሰጠ አምላክ
ለቤተ ክርስቲያን ቅብ ስዩማን መምህራን ሰጥቶ ያስጌጠ ውብ ያደረገ ለእናንተ ለምእመናን የሚያስተምሯቸው መምህራንን የሚናዟቸው ካህናትን ሰጥቶ ሕዋሳታቸውን ከኃጢአት የሚጠብቀው ጌታ በቤተልሔም በከብቶች ግርግም ራቁቱን ተወልዶ ሳለ የሚለብሰው አጥቶ ሳለ ግን ለዓለም ተስፋ ሆኖ በተገለጠ ሰዓት በቤተልሔም ታላቅ ብርሃን ቢያዩ የኢየሩሳሌም እረኞች በሕጋቸው መሰረት ሌሊት ይጠብቃሉና ሩቅ ቦታ ውሃ ያለበት ፈልገው ሳር ያለበት ፈልገው ስለሆነ የሚሄዱት በቅርብ ያድሩ። በሚጠብቁበት ሰዓት በቤተልሔም ብርሃን ቢያዩ ደነገጡ። ለመላክ ማረጋጋት ለማግዶና አረጋጋቸውና እንዲህ አላቸው፣ ወናው ቆመ መልአከ እግዚአብሔር አርዮም ወስብሐተ እግዚአብሔር በረቀ አርዮም ወፈሩ አብየ ፍርሃት። ድንገት የእግዚአብሔር መልአክ በመካከላቸው ቆመ፣ ተገለጠ። ድንገትም ሲገለጥ ደነገጡ። ሲደነግጡም የእግዚአብሔር መልአክ እንዲህ አላቸው፣ ወይቤሎሙ መልአክ ኢትፍርሁ እስመ ናሁ እዜንወክሙ አብየ ዜና ፍስሐ ዘይከውን ለኩሉ ሕዝብ። አትደንግጡ። እስቲ በሉ ድገሙት። መድኃኔዓለም ሲገለጥ አትደንግጡ የሚለው ቃል የተሰበከበት ዘመን ክርስቲያን ሰው በሞት ይደነግጥ የነበረበት ዘመን፣ ሞት እንዳያስደነግጠን የተገለጠ ስም ነው። ይኸውላችሁ መልአኩ አትደንግጡ አለ። አትደንግጡ ያለው ድንጋጤን የሚያስወግድ ኃጢአትን የሚያርቅ እውነተኛ ኃይል የሆነ ስም ስለተገለጠ ነው። ይልቁንም ታላቅ የምስራች እነግራችኋለሁ አለ። ሲበሉ ታላቅ የምስራች ነው። ታላቅ የምስራች እነግራችኋለሁ። ምንድን ነው ይሄ ምስራች? ክርስቲያኖች ሶምሶን ተወልዷል። ለዓለም የምስራች አልሆነም። እውነት ነው። ለእስራኤል የምስራች ሆኗል። ከጽኑ አገዛዝ ነፃ ያወጣቸዋል ለጊዜው። ኢያሱ ቢወለድ ለዓለም የምስራች አልሆነም። ለጊዜው ለእስራኤል ግን ሆኗቸው። ሙሴ ቢወለድ ለዓለም የምስራች አልሆነም። ኢሳይያስ ቢወለድ ለጊዜው ለእስራኤል ዘሥጋ ጠቀማቸው እንጂ ዓለምን አልጠቀመም። ለመጀመሪያ ጊዜ ለዓለም የምስራች ሆኖ የተገለጠ ስም መድኃኔዓለም የሚለው ብቻ ነው። ክብርና ምስጋና ለስሙ ይሁን። ለዓለም የምስራች ሆኖ የተገለጠ ክርስቲያኖች፣ ለዓለም ዕረፍት ሆኖ የተገለጠ ስም አይገርማችሁ? እንደው አደራችሁ ክርስቲያኖች በዚህ ስም እንዳታፍሩበት፣ በዚህ ስም እንዳታፍሩበት። ክበሩበት፣ ንገሱበት፣ ተዋቡበት፣ አጊጡበት። መዋቢያ ነው፣ ጌጥ ነው፣ ታላቅ የምስራች ነው። መድኃኔዓለም የሚለው ስም ለአንተ የምስራች ነው። መከራ በጸናብህ ሰዓት፣ ሞት በከበበብህ ሰዓት፣ የሞት ጉድጓድ በተቆፈረብህ ሰዓት፣ የሞት ጉድጓዶች በተቆፈረብሽ ሰዓት ሞትን የምታመልጭበት የምስራች ስም መድኃኔዓለም ነው። ሞትን የምታመልጥበት የምስራች ስም ክርስቶስ ነው። ኢየሱስ የሚለው ነው። አማኑኤል የሚለው ነው። የንጽሕት ቅድስት ድንግል ማርያም ልጇ የረፍታችን ስም ነው። የምስራች እነግራችኋለሁ። ለዓለሙ ደስታ የሚሆን አለ። ቀጠለና ለዓለሙ ምን የሚሆን ደስታ የሚሆን ነገር፣ ለዓለሙ ዕረፍት የሚሆን የተገለጠው ስም ይህ ነው። አላረፈም። የሰው ልጅ አላረፈም። በስጋው ቢያርፍ በነፍሱ አላረፈም። ምን ይጠብቀዋል? ረደተ ገሃነም ጠብቆታል። ሞተ ሲኦል ጠብቆታል። ያ ሲኦል እሳት ጠብቆታል። በዚህ ዓለም ተስፋ አልነበረው። ቅጣር ኮሽ ባለ ዘመን ጊዜ የሚደነግጥ ነበር። ዕለት ዕለት መቃብሩን እያሰበ ሞቱን እያሰበ የሚኖር ድንጉጥ ፍጡር ሆኖ ነበር። ደስታ የራቀው ፍጡር ሆኖ ነበር። ክርስቲያኖች ደስታ ከራቃችሁ መድኃኔዓለም ደስታ ይሆናችሁ። አሜን በሉ። ክርስቶስ ደስታ ይሆናችሁ። ክርስቶስ ለዓለም ደስታ ነው። እኔ አይደለም ያልኩት፣ መልአኩ ነው። ፍስሐ ዘይከውን ለኩሉ አለ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ጀምራችሁ ነው። ለዓለሙ ደስታ ነው አለ። ለዓለሙ ምንድን ነው? ደስታ ነው። በቤቱ ሐዘን ለጸናበት፣ በትዳሩ ሐዘን ለጸናበት፣ ልቡ ለተሰበረበት፣ በእንባ ለተዋጠ ለሰጠመ ማንነት፣ ዓለም ለከበደችው ለሸከለ ሸክም ለሆነችው ሰው መድኃኔዓለም የሚለው ስም መሻገሪያ ስም ነው። መድኃኔዓለም የሚለው ስም ዕረፍት የሆነ ስም ነው። ደስታ የሆነ ስም ነው። ክርስቲያኖች በዚህ ዓለም የትኛው ነገር የሚያስደስታል?
የትምን ያስደስታል እዚህ ያለ ወርቅ እንዳትሉኝ ዝገት ይስማማዋል። ትዳር እንዳትሉኝ ሞት ይለየዋል። ስልጣን እንዳትሉኝ ሽረት ይስማማዋል። ሀብት እንዳትሉኝ ድህነት ይስማማዋል። ሞት እንዳትሉኝ መተውለቅ እርጅና ይስማማዋል። መወደድ እንዳንል ጥላቻ ይስማማዋል። በአጭር ቋንቋ ተቃራኒ ያለበት ለዚህ ዓለም ደስታ፣ ተቀናቃኝ ያለበት ለዚህ ዓለም ሰላም፣ ለዚህ ዓለም ደስታ፣ ተቀናቃኝ የሌለበት ወደር የሌለው ጊዜያዊ አይደለም ወረትም የሌለው ዛሬም ትናንትና ነገም ያው የሆነ ፍጹም የደስታ የሰላም የረፍት ስም መድኃኔዓለም የሚለው ስም ነው። እስቲ በሉ ምን የሚለው ስም ነው? መድኃኔዓለም የሚለው። ቀጠልና ምን አለ? እስመ ናሁ ተወልደ ለክሙ ዮም መድኅን፣ እነሆ የዓለሙ መድኃኒት ተወልዶላችኋልና። የምኑ መድኃኒት? የምኑ መድኃኒት? የተወለደው የዓለም መድኃኒት ነው። አያችሁ፣ ከዚህ ነው መድኃኔዓለም የሚለው ቃል የአይምሮ ውጤት አይደለም። ሰዎች የፈለሰፉት ነው፣ ግዕዝ ነው። ወደ አማርኛ ሲተረጎም ቃሉ የዓለም መድኃኒት ነው። መልአኩ ቅዱስ ገብርኤል ለመጀመሪያ ጊዜ ተናገረ። የዓለሙ መድኃኒት ነው የተወለደው ተብሎ በአዋጅ በሰማይ መልአክ ምስክርነት የተሰጠው ብቸኛ የመዳኛ ስም መድኃኔዓለም የሚለው ይውላችሁ። ብቸኛ የመዳኛ ስም ምን ማለት ነው? ምን ማለት ነው? ሰው ኃጢአት ከቦት በነበረበት ዘመን ተወልዶ ፍጹም ድነት ሊሰጥ የመጣ ስም እሱ ነው እያልኳቸው። ክርስቶስ የሚለው ስም ነው። ሊያውም ከእኛ ጋር ሊሆን። እስቲ በሉ ከማን ጋር ሊሆን? ከእኛ ጋር። አማኑኤል ማለት እግዚአብሔር ከእኛ ጋር በሉ እንጂ አማኑኤል ማለት ነው። እግዚአብሔር ከእኛ ጋር። በጣም ጥሩ። እግዚአብሔር ከእኛ ጋር ሆነ ማለት ምን ማለት ባሉ ነገር እንጂ ነገራችሁኝ እኮ አማኑኤል ማለት አልኳችሁ። ምን አላችሁ? በጣም ጥሩ። እግዚአብሔር ከእኛ ጋር ሆነ ማለት ምን ማለት ነው? መቀያየር ነው። ከቋንቋ ለቋንቋ መቀየር። አማኑኤል በላይኛ ነው፣ እግዚአብሔር ከእኛ ጋር ደግሞ አማርኛ ነው። እግዚአብሔር ሲነግ እሱማ ቋንቋ ነው። እኔ ሚስጥሩን ነው ያልኳቸው። ምንድን ነው ያልኳቸው? ሚስጥሩን ነው። ግድ የለም ትርጉሙ ልክ ናችሁ። ወደ ሚስጥሩ ስንሄድ እግዚአብሔር ከእኛ ጋር ሆነ ማለት ባህሪያችንን ባህሪው አደረገ ማለት ነው። እስቲ በሉ ድገሙት። አማኑኤል ማለት ነው እግዚአብሔር ከእኛ ጋር ሆነ ማለት ነው። እግዚአብሔር ከእኛ ጋር ሆነ ማለት ሰው ሆነ ማለት ነው። ሚስጥሩ ይሄ ነው። እሺ ያዙ፣ ይጠቅማችሁ። አማኑኤል ማለት ከእኛ ጋር ሆነ እግዚአብሔር ከእኛ ጋር ሆነ ማለት ምን ማለት? ከሙሴ ጋር አልነበረም፣ ከአብርሃም ጋር አልነበረም፣ ከሌሎቹ ጋር ነቢያት ጋር አልነበረም ነበር። ከእኛ ጋር ሆነ ማለት ግን አብርሃም ጋር እንደነበረው ማለት አይደለም። ከእስራኤል ሥጋ ጋር ነበረ እግዚአብሔር፣ እነሱ ጋር እንደነበረው ማለት አይደለም። ከዳዊት ጋር ነበር፣ ከነ ሶሎሞን ጋር ነበር፣ ከደጋጎቹ ነቢያት ጋር ነበር፣ ከነ ዘካርያስ ጋር ነበረ እግዚአብሔር። ግን ከእኛ ጋር ሆነ ማለት እንደነሱ አይደለም፣ እንደኛ ሰው ሆነ ማለት ነው። ሲበሉ እንደኛ ሆነ ማለት ነው፣ ሰው ሆነ። ስለዚህ የተገለጠው ስም ሰው የሆነው መድኃኔዓለም ባህሪያችንን ተዋህዶ የእኛም ባህሪ የወደደ የፈቀደ ነው። ድካማችንን፣ ጉድለታችንን፣ መወሰናችንን ያልነቀፈ ያልተጸየፈ ከሰማይ የወረደ የአብ የባህሪ ልጁ በድንግል ማርያም የሥጋ ልጇ መድኃኔዓለም እኛን ሆነ። እኛን ምን አለ? ሆነ፣ ሰው ሆነ። እንዳላበዛ ሰዓት እንዳልወስድ ይህ ድንቅ ስም፣ ዓለም ያረፈበት ስም፣ ለዓለም የምስራች የሆነ ስም ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ለዓለም የደስታ ኃይል የሆነ ስም፣ መጽናኛ የሆነ ስም፣ ዓለምን አንድ ያደረገ ስም፣ የተጣሉትን ያስታረቀ ስም ለምን ተገለጠ?
ለምን ሰው ሆነ? ለምን ይሄን ድንቅ ስም ይዞ ተገለጠ? ለምን መድኃኒዓለም ተባለ? ለምን ክርስቶስ ተባለ? ለምን ኢየሱስ ተባለ? ለምን አማኑኤል ተባለ? መገለጥ ለምን አስፈለገ? በየወሩ 27ን ስናስብ የክርስቶስን መከራውን ነው የምናስበው። ለምን መከራ ተቀበለ? ለምን ተሰቀለ? እነዚህ ሁሉ የሚነሱ ናቸው። ክርስቲያኖች አንድ ነገር ልንገራችሁ። የቤተ ክርስቲያን ትልቅ ተልዕኮዋ ይህንን የምስራች ለዓለም ማድረስ ነው። እየሰማችሁ? የቤተ ክርስቲያን ትልቅ ተልዕኮ የመጀመሪያ ተልዕኮ የመጀመሪያ ስራዋ ክርስቶስ ወደ ዓለም የተገለጠበትን የምስራች ማወጅ ነው። እረፍት ለሌላቸው ሰዎች በዚህ ስም እረፉ ተጽናኑ ብላ መስበክ ነው፣ ማወጅ ነው፣ መንገር ነው። ተልዕኮ ይሄ ነው። እስትንፋሷም ክርስቶስ ነው። ውበቷም እሱ ነው። መሰረቷም እሱ ነው። ቅዱሳን ሁሉ ያከበረ ስም። እንግዲያውስ ይህ ስም ለምን ተገለጠ? መድኃኒዓለም ከተባለ ሶስት ነጥቦች ብቻ ነው ጥር አድርጌ የምነግራችሁ ከሰዓት አንፃር። እንዲህ ሲባል ግን ወጭ አልነግራችሁ በደንብ እየተረዳ የመጀመሪያው ክርስቲያኖች የመጀመሪያው ፍጹም መከራ ተቀብሎ ከኃጢአታችን ሊያድነን ተገለጠ። ሲበሉ ከምናችን ሊያድነን በሉ ከምናችን ሊያድነን ከኃጢአታችን ሊያድነን 5500 ዘመን የተፈረደበትን ዓለም ከፍርድ ሊያድነው ተገለጠ። 5500 ዘመን የኃጢአት ሸክም ከብዶበት የነበረውን የሰው ልጅ ሸክሙን ሊሸከምለት ሊያስወግድለት አይደለም፣ ሊሸከምለት። ይገርም። ይህ ስም ነው የአንተን ኃጢአት የተሸከመው። ይህ ስም ነው የአንቺን ኃጢአት የተሸከመው፣ የእኔን ኃጢአት የተሸከመው፣ የአባታችን የአዳምን ኃጢአት የተሸከመው፣ የእናታችን የሔዋንን ኃጢአት የተሸከመው፣ ማንም ሊሸከም የማይችለውን ዕዳ በደላችንን ሊሸከም መድኃኒዓለም ተገለጠ። አዎ ያ ሸክም አንገታችን ያስደፋን ሸክም ነው። ከእግዚአብሔር ልጅነት የለየን ሸክም ነው። ከጸጋ ያወረደን ሸክም ነው። ከልዕልና ወደ ትሕትና ያዋረደን ሸክም ነው። ገነትን ያጣንበት፣ ሲኦል የገባንበት፣ በግራ ጋንት የተጠቀጠቅንበት ስም ነው። ኃጢአታችን ከበዛ ዘንድ ከእግዚአብሔር ተጣላን፣ ተፈረደብን። ከፍርድ ከተፈረደብን በደል ሊያድነን የሚችል አንድም አካል አልነበረም። ነቢይ ብትሉ ጻድቅ ብትሉ በብሉይ ኪዳን ያሉት ወይም ደግሞ የቤዛነት ጉዳይ ነገርኳቸው። ነገረ ቅዱሳን ውስጥ አስገብታችሁ ቃል እንዳሰነቱ እኔ ነገርኳችሁ ስለ ነገረ ድነት ብቻ። ነገረ ድነት የሚመለከተው አካል አለ፣ የማይመለከተው አካል አለ። ነገረ ድነት ሊፈጽም የቻለ በብሉይ ኪዳን አንዳችም ሰው አልነበረ። ምን ማለት ነው? ራሱን ለዓለም ቤዛ አድርጎ ማለት ነው። እየሰማችሁ ግልጽ ነው አማርኛ። ለራሱን ቤዛ አድርጎ ራሱን መስዋዕት አድርጎ የወደቀውን ሊያነሳ፣ የተሰበረውን ሊጠግን፣ የጠፋውን ሊፈልግ፣ የደከመውን ሊያበረታ፣ የሞተውን ሊያድን፣ የቆሰለውን ቁስሉን ሊሽርልን ሊያውም በቁስሉ አንዳችም ሰው አልነበረም። ይልቁንም የራሳቸው ኃጢአት አድክሟቸው እንዲህ አሉ፣ ጮኸን እንዳልጮኸን ሆንን። መስዋዕት ሰዋን። ኢሳይያስ አለቀስን፣ አነባን፣ ጸለይን፣ ግን አይደለም ዓለሙን ማዳን ይቅርና ራሳችንን ማዳን አቃተን። ስለዚህ መድኃኒት ልጅህን ላክልን። እስቲ በሉ መድኃኒት በሉ ልጅህን ላክልን። ምን በልልን? ስለደከማቸው ስላልቻሉ መድኃኒት ልጅህን ላክልን። በተስፋው ቃል መሰረት እግዚአብሔር አንድ ልጁን ዓለምን ያድን ዘንድ ወደዚህ ዓለም ላከው። የዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ እንዲህ ይላል። እግዚአብሔር ይላል ሲበሉ እግዚአብሔር በሉ ልጁን በእርሱ ዓለም እንዲድን ወደ ዓለም ላከው። እግዚአብሔር አንድያ ልጁ ተቀዳሚ ተከታይ አምሳል ወደር ልክ መጠን የሌለውን አንድያ ልጁ አምሳያ ልጁን በመልክ የሚመስለው በባህሪ የሚስተካከለው
ያደረበት አካላዊ ቃሉ ለአብና ለመንፈስ ቅዱስ አንድያ ልጁን ዓለምን እንዲያድን ወደዚህ ዓለም ላከው እንጂ ዓለምን ላይ እንዲፈርድበት አልላከውም ይላል። ክርስቶስ የመጣው ሊፈርድብን አይደለም፣ ከኃጢአታችን ሊያድነን ነው። ከምናችን ድገሙልኝ፣ ከምናችን ሁሉ ኃጢአት ሰርቷልና። ሁሉ ምን ሰርቷልና? ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋል ከእግዚአብሔርን ክብር ወርደዋል። ሁሉ ከአንዲት ንጽሕት ቅድስት ድንግል ማርያም በቀር ሁሉም የአዳም የኃጢአት ውጤት ነክቷቸዋል፣ ሰብሯቸዋል፣ ገሏቸዋል፣ ከእግዚአብሔር ለይቷቸዋል። ስለዚህ ይህንን ኃጢአት አስወግዶ የወደቀውን ሊያነሳ ስብራታችንን ሊጠግን ደቆኛን ሊያስተካክለን ወደዚህ ዓለም መድኃኔዓለም የመጣው ያድነን ነው። ምን ሊለን ነው? እስቲ እንዲበሉ በእርሱ ቁስል በሉ። ድገሙት፣ አሁንም ድገሙት። እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 በእርሱ ቁስል። በማን ቁስል? በመድኃኔዓለም ቁስል በሉ እንጂ። በማን ቁስል? በኢየሱስ ቁስል፣ በክርስቶስ ቁስል፣ በአማኑኤል ቁስል ደካሞቹ በረታን፣ ኃጢአተኞቹ ቅዱሳን ሆንን፣ የራቅነው ቀረብን፣ የጎደለብን ሕይወት ሞላልን። በእርሱ ቁስል እኛ ተፈወስን። እሱ ስለ ኃጢአታችን ቆሰለ፣ ስለ በደላችንን ደቀቀ። ስለ ምናችን ደቀቀ? ስለ በደላችን። ቃል ግን ደግሞ እጅግ ድንቅ ቃል፣ ሁሌ ጆሮአችን ይሰማዋል፣ ግን ግሩም ቃል ነው። እየደቀቀ መጠገን የሚችል ብቸኛ ስም መድኃኔዓለም ብቻ ነው። ክብርና ምስጋና ለስሙ። እየደቀቀ መጠገን የሚችል ስም ክርስቲያኖች፣ እየደቀነ ማበርታት የሚችል ብቸኛ መድኃኒት ንጽሕት ቅድስት ድንግል ማርያም በድንግልና የወለደችው አማኑኤል ነው። ክብርና ምስጋና ለስሙ። እየደቀመ እየተራበ እየተጠማ አርክቶሃል። በዚህ ስም እርካ። እየተራበ አጥግቦሻል። ይህን ስም ጥላችሁ ሄዳችሁ ከቤተ መቅደስ ርቃችሁ አትራቡ፣ አትጠሙ። በቃችሁ እርቃኑን ተሰቅሎ አስቦናል፣ አልብሶናል፣ ተጎናጽፈንበታል፣ ደምቀንበታል። ምን የሚለው ስም? መድኃኔዓለም የሚለው ስም፣ አማኑኤል የሚለው ስም። ስለዚህ መድኃኔዓለም የተገለጠው ከኃጢአታችን ሊያነጻን፣ ሊያድነን፣ ሊታደገን የመጀመሪያ። ከዚያ በኋላ እሱ መጥቶ መስቀል ላይ ከተሰቀለ ለዓለም ቤዛ ከሆነ በአዳምና በሔዋን ምክንያት የመጣብን የኃጢአት ሞት ለዘላለም ተሻረ። ክብርና ምስጋና ለስሙ ለዘላለም። ከዚህ በኋላ ኃይልም የለውም፣ ስልጣንም የለውም። ኃይሉ አማኑኤል ወስዶታል። የኃይሉ ተካፋዮች ደግሞ እኛ ሆነናል። ሁለተኛ ይህ ስም ለምን ተገለጠ ከተባለ ልጆቹ ሊያደርገን ተገለጠ። እስኪ በማርያም በሉ። ምኖቹ ሊያደርገን? ድገሙት። ምኖቹ ሊያደርገን? ልጆቹ ሊያደርገን፣ ባሪያዎቹ ሊያደርገን አይደለም። ክርስቲያኖች 5500 ዘመን ዲያብሎስ ዓለምን ለሞት ማረከው። ለምን ማረከው? ለባርነት ማረከው፣ ለኃጢአት ማረከው፣ ለሲኦል ማረከው። መድኃኔዓለም መጣና ለልጅነት ማረከን። ደስ አይልም? መድኃኔዓለም መጣና ለሕይወት ማረከን። መድኃኔዓለም መጣና ለብርሃን ማረከን። መድኃኔዓለም መጣና ከመላእክት ኅብረት ሊጨምረን ማረከን። መድኃኔዓለም ተገለጠና ከእርሱ ጋር ሊያዋህደን መጣ፣ ተገለጠ። ልጆቹ ሊያደርገን ተገለጠ። አዎ ልጆቹ አልነበርንም፣ ወገኖቹም አልነበርንም። ነቢዩ ሆሴዕ በትንቢቱ ወገኔ ያልነበረውን ወገን ያደርገዋለሁ፣ ሕዝቤን ያልነበረውን ሕዝቤ ያደርገዋለሁ፣ ወዳጄ ያልነበረውንም ወዳጄ አደርገዋለሁ ይላል። ወዳጄ ያልነበረውን ወዳጄ አደርገዋለሁ፣ ልጅ ያልነበረውን ልጅ ያደርገዋለሁ። አሁን መድኃኔዓለም በመገለጡ ሰው በመሆኑ ሰው ሆኖ በመገለጡ በመዳሰሱ በእርሱ ያመንን ሁሉ በእርሱ ምን ያልን? በእርሱ ምን ያልን? የእግዚአብሔር ልጆች ነው። የማን ልጆች? ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ጀምራችሁ አንብቡ። እኔ ቁጥር 11 ያለው ብቻ ልንገራችሁ።
ወደ ወገኖቹ መጣ ሲበሉ ወደ ወገኖቹ መጣ። ድገሙት። ወዴት መጣ? ወደ ወገኖቹ መጣ። የገዛ ወገኖቹ ግን አልተቀበሉትም፣ አላመኑበትም። አንዱ ሲተረጎም ሲመሰጠር ቃሉ ቃል ለቃል አልተቀበሉትም ነው የሚለው። ሲመሰጠር እንደዚህ ጎዳና እንደሚሉ ሰዎች ሳይሆን አላመኑበትም ማለት ነው። የእግዚአብሔር ልጅ አይደለም አሉት ማለት ነው። ለተቀበሉት ግን ምን ማለት ነው? ላመኑበት ግን ምን ብለው? የእግዚአብሔር ልጅ ነው ብለው ላመኑበት፣ የዓለም መድኃኒት ነው ብለው ላመኑበት ግን ይላል የእግዚአብሔር ልጆች ሆኑ ዘንድ የማን ልጆች? የእግዚአብሔር ልጅ ስልጣንን ሰጣቸው። ምንን ሰጣቸው? ስልጣን። በቃ መድኃኒዓለም የመጣው የልጅነት ስልጣን ሊሰጠንና ልጆቹን ያደርገን ክርስቲያን ልጆቹ። አሁን ባሪያዎቹ አይደለም፣ አሁን ሎሌዎቹ አይደለም። በተገለጠው ስም የእግዚአብሔር አብ የእግዚአብሔር ወልድ የመንፈስ ቅዱስ ልጆች ሆነናል። በማ በመድኃኒዓለም እስቲ በሉ በማ በማ በአማኑኤል በመድኃኒዓለም በክርስቶስ የእግዚአብሔር ልጆች ሆነናል። ልጆቹ ያደረገን ግን መጀመሪያ ኢየሱስ ክርስቶስ አማኑኤል መድኃኒዓለም ተብሎ ተገልጦ ነው። አይገርማችሁ? የራሱ ልጆች ያደረገን ስም ይህ ድንቅ ስም ነው። ይህ ድንቅ ስም ሶስተኛና የመጨረሻ ልጠቅም ትምህርቴ መድኃኒዓለም በመገለጡ ወይንም መድኃኒዓለም ስለተገለጠ ምን አገኘ? ለምን ተገለጠ ካልን ስጋውን በልተን ደሙን ጠጥተን መንግስቱን እንድንወርስ ተገለጠ። እስቲ በሉ ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ እንድንሆን ተገለጠ። የምን ወራሽ? የምን ወራሽ? የመንግስቱ ወራሽ። ክርስቲያኖች መጀመሪያ ልጅነት የተቀበልንበት የልጅነት መንፈስ የታተምንበት የልጅነትን ካባ የለበስንበት የልጅነትን አክሊል የደፋንበት ድንቅ ስም ነው። ከባዘንበት ያረፈበት ስም ነው። ከሁሉም የሚደንቅ ግን አካሉን ምግብ አድርጎ የሰጠ ስም ነው። ከሁሉም የሚደንቀው ግን አካሉን ደሙን መጠጥ አድርጎ የሰጠ ስም ነው። የሰው ደም ቢበሉት ይተኩሳል፣ የሰው ስጋ ቢበሉት ይመራል፣ ደዌ ይሆናል፣ ሕይወት አይሆንም። እንድንበላቸውም የተፈቀዱ የእንስሳትን ስጋ ብንበላ የስጋ ምግብ እንጂ የነፍስ ምግብ አይደሉም። መድኃኒት ሊቀመምባቸው ይችላል፣ የስጋ ደዌ ሊፈውሱ ይችላሉ እንጂ የነፍስን ደዌ መፈወስ አይችሉም። እቤታችን የምንጠጣው ወይን፣ የምንጠጣው ውሃ፣ የምንጠጣው መጠጥ ለስጋችን እርካታ ሊሰጥ ይችላል። የምንበላው ምግብ ለስጋችን ጥጋብ ሊሰጥ ይችላል። የነፍስ መድኃኒት ግን አይደለም። እናቴ ብታቀርብልኝ እንጀራ፣ አባት ቢያቀርብልህ፣ እናት ብታቀርብልሽ፣ ዘመድ አዝማድ ቢያቀርብልህ ይህ ሁሉ የስጋ ምግብ ይሆናል እንጂ የነፍስ ምግብ አይሆንም። ለዘላለም ተበልቶ የማያስር ተጠምቶ የማያስጠማ የስጋንም የነፍስንም ኃጢአት የሚያስወግድ የስጋንም የነፍስንም ረሃብ የሚያስታግስ ሳይሆን የሚያጠፋ ምን የሚል የሚያጠፋ የሚበላና የሚጠጣ ስም ክብር ይግባው መድኃኒዓለም የሚለው ስም ብቻ ለዚህ አይደለ በታምረ ኢየሱስ መቅድም ላይ ኢየሱስ የሚለው ስም ይላል። እስቲ በሉ ኢየሱስ የሚለው በሉ እንጂ ኢየሱስ የሚለው ስም ድገሙ። ኢየሱስ የሚለው ለሚጠሩት የሚበላ ምግብ ነው፣ የሚጠጣም መጠጥ ነው ይላል ታምረ ኢየሱስ መቅድም። ኢየሱስ ክርስቶስ ጦመ ስም ለዘይጼውዎ ኢየሱስ ክርስቶስ እስተየው ለዘይበልዎ ኢየሱስ የሚለው ስም እስቲ በሉ ክርስቶስ የሚለው ስም መድኃኒዓለም የሚለው ስም ለሚጠሩት የሚመገብ ምግብ ነው፣ የሚበላ ምግብ ነው፣ የሚጠጣ ወይን ነው። ስለዚህ ስጋውን ሊያበላን ደሙን ሊያጠጣን መጨረሻ ላይ መንግስቱን ሊያወርሰን ክርስቶስ ተገለጠ። መንግስትም ይልሃል እራሱ ነው። የምንወርሰው መንግስታችን፣ የምንወርሰው ርስታችን፣ የምንወርሰው ሀገራችን መድኃኒዓለም ክርስቶስ። እኛ ተስፋ የምናደርገው ርስታችን መድኃኒዓለም።
መንግሥተ ሰማያትን የምንወርሰው ተስፋ የምናደርገው ሀገር መድኃኔዓለም ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምራችሁ አንብቡ። ተናግሬ ልጨርስ። ክርስቶስ መገለጡ ስፍራ ሊያዘጋጅልን መንግሥቱን ሊያወርሰን እንደሆነ ሲናገር ስለ ዕርገቱም ሲናገር እንዲህ አለ። ኢይደንግሥክሙ ልብክሙ እመኑ በአቡየ ወእመኑ ብየ እስመ ውስተ ቤተ አቡየ ብዙ ምዕራፍ ወማኅደር ቦቱ። ክርስቶስም እንዲህ አለ። ሐዋርያት ክርስቶስ ተለይቷቸው ለሰማይ ሊያርግ እንደሆነ ሲያውቁ ደነገጡ። ሀገር አልባ የሚሆኑ መሰላቸው። ርስት አልባ የሚሆኑ መሰላቸው። ወዳጅ እንደሌለው ልጅ የሚበተኑ መሰላቸው። እረኛ ሰብሳቢ እንደሌላቸው መንጋ ተበታትነው ለተኩላ ራስ የሆኑ መሰላቸው። ደነገጡ። የልቦናቸውን መሸበር የልቦናቸውን ሐሳብ መድኃኔዓለም አወቀ። ክርስቲያኖች የልቦናችሁን ሐሳብና መሻት መድኃኔዓለም ይፈጽምላችሁ። እሱ የሚያውቅ ነውና የልብን መሻት አውቆ የሚፈጽም ነውና አውቆ እንዲህ ያላቸው ልቦናችሁ አይሸበር፣ ልቦናችሁ አይደንግጥ። በአባቴ እመኑ፣ በእኔም ደግሞ እመኑ። እኔ ስፍራ አዘጋጅላችኋለሁ። በአባቴ ቤት ብዙ ማደሪያ አለ። በአባቴ ቤት ምን አለ? ብዙ ማደሪያ አለ። ብዙ ማደሪያ አለ። ያን አዘጋጅላችኋለሁ። ካዘጋጀሁላችሁ በኋላ መጥቼ ወስዳችኋለሁ፣ ከእኔ ጋር የምትኖሩ። ስለዚህ ክርስቶስ በሥጋ የተገለጠው መድኃኔዓለም በሥጋ የተገለጠው አማኑኤል በሥጋ የተገለጠው ኢየሱስ በሥጋ የተገለጠው ሥጋውን በልተን ደሙን ጠጥተን ለዘላለም መንግሥቱን ወርሰን እንድንኖር። መድኃኔዓለም ማረፊያችን ነው። መድኃኔዓለም መሻገሪያችን ነው። መድኃኔዓለም ብርሃናችን ነው። መድኃኔዓለም ውበታችን ነው። መድኃኔዓለም ርስታችን ነው። መድኃኔዓለም መክበሪያችን ነው። ክበሩበት፣ እረፉበት፣ ተጽናኑበት፣ ሰላም አግኙበት። ጉድሏችሁን በሙላት፣ ሐዘናችሁን በደስታ፣ ጨለማችሁን በብርሃን፣ ማጣታችሁን በማግኘት በዚህ ድንቅ ስም ለውጡበት። ሰላም ደሩ